ሰላም እንዴት ናችሁ? ጄማድ እባላለሁ። ያው ዛሬ ደግሞ በአዲስ መልክ ዩቲዩብ ላይ መጥተናል። ዛሬ እስኪ ጂም ገብተን አንዳንድ ነገሮች እናያለን። ከዛ በፊት ያው ጂም ከዚህ በፊት ሰራ ነበረ። ኢቨንት ትሬድ ስጀምርም መጀመሪያ አካባቢ በጣም አክቲቭሊ ነበር የምሰራው ስፖርት ምናምን ነገር። ግን ከዛ በኋላ በጣም ላይፍ ላይ ቢዚ ስንሆን ትሬድ ነበረ፣ ማስተማር አለ፣ ከዛ የተለያዩ ቢዝነሶች ላይ ዳይቨርሲፋይ ማድረግ አለ። እነሱ ነገሮች ሲመጡ ከስፖርት ዓለም ወይም ከጂም ርቄ ነበር ማለት ነው። ጎል የነበረው የዛኔ 56 ኪሎ አካባቢ ነበር። ጂም ስጀምር ወይም ትሬድ ስጀምር አካባቢ 56 ኪሎ አካባቢ ነበርኩ። ጎል የነበረው 70 ኪሎ ሆኜ በመስል ነበር የዛኔ የነበረኝ ሀሳብ እና የዛኔ ለኢቨን ለኒውትሪሽን የሚያስፈልግ ብር ምናምን ስላልነበረኝ ከ56 ኪሎ አካባቢ 70 ድረስ በጣም ከባድ ነበር የታየኝ ማለት ነው። ግን ከዛ በኋላ አሁን ያው ብሩም ሲመጣ እንቅስቃሴም ስንጀምር የምፈልገውን ነገሮች ማግኘት ጀመርኩ። በጣም አሪፍ አመጋገብ እንትን ጀመርኩ ማለት ነው። በልክ አድርጌያለሁ። በጣም 80 ኪሎ ነበርኩ። ፓስት 3 መንዝስ አክቲቭሊ እየተንቀሳቀስኩ ነበር። ጂም አልገባውም፣ ግን ሆም ወርክአውቶች የተለያዩ ነገሮች እያደረኩ ነበር እና ከ80 ኪሎ 76 ኪሎ መምጣት ችያለሁ ማለት ነው። አሁንም ጎሉ አልተለወጠም፣ 70 ኪሎ በመስል ነው የምፈልገው። ስለዚህ አሁን ወደ ኋላ መቀነስ ይኖርብኛል 6 ኪሎ አካባቢ ማለት ነው። ድሮ ሀሳቢ መጨመር ነበር 14 ኪሎ፣ አሁን 6 ኪሎ መቀነስ ነው። በጣም አሪፍ ነገር ላይ ብዬ አስባለሁ። ጎልን ሂት ማድረግ በጣም ሲምፕል አሁን ባለውበት ነገር ማለት ነው። ስለዛ እስኪ ወደ ጂም እንገባ ነው ደግሞ ያለውን ነገር እናያለን። በዛውም ጂም ውስጥ ስንገባ አንድ ማስተዋወቃችሁ ሰው ይኖራል። እሱም በዛው አናውንስ እናደርጋለን። እዚህ ጂም ከጀመርኩ አይ ቲንክ 15 ቀን አካባቢ ሆኖኛል። ቱ ቢ ኦነስት ጂሙን እንትን ለማለት ፈልጌ ሳይሆን እዚህ ጂም ለመስራት መቀጠል አይመስለኝም። ያ ጂም ፈልጌ ይሆናል፣ ግን ለጊዜው እዚህ እንሰራለን ማለት ነው። ብዙ ጊዜ ጠዋት መስራት ነው የሚመቸኝ ስፖርት ምናምን ነገር። ዛሬ ያው ለእናንተም ኮንተንት ለመቅረጽ ፕላስም ደግሞ ማስታወቃችሁ ሰው አለ ስላልኳችሁ ነው። ብዙ ጊዜ 12 ሰዓት ተኩል 1 ሰዓት ጂም ነኝ። ምክንያቱም እኔ የምወደው በዛ አይነት ወይ መስራት ነው። ምክንያቱም ቀኔ ረጅም ይሆንልኛል፣ በጣም ፕሮዳክቲቭ መሆን እችላለሁ ማለት ነው። ስለዛ ጂም እንገባና ጂሙን እናየዋለን፣ አንዳንድ ወርክአውት እንሰራለን። ከዛ በኋላ አስታወቃችኋለሁ ማለት ነው። አሁን ደግሞ ትንሽ ትራይሴፕስ እሰራለሁ መጀመሪያ፣ ከዛ ቸስት እሰራለሁ፣ ከዛ በባይሴፕስ ፎሎ አፕ አደርጋለሁ ማለት ነው። ግን ትክክል ላልሆነ ይችላለሁ። እዚህ ጋር ጂም የምትሰሩ ሰዎች ወይም በጣም አሪፍ ፖዚሽን ላይ ያላችሁ ሰዎች ማረም ትችላላችሁ። እኔ ግን ሪዛልት ያየሁበት ወይ ይሄ ነው። በየሴቱ መሀል 2 ደቂቃ 3 ደቂቃ ብሬክ እፈልጋለሁ። ምክንያቱም ቀጣዩን ኤክሰርሳይዝ በስትክክል ወይም ቀጣዩን ሴት በስትክክል ሂት ለማድረግ ስለምፈልግ ማለት ነው። አሁን 1 ደቂቃ ከ40 ሰከንድ አካባቢ ይቀረኛል ማለት ነው። እንደምታዩት ያው ኮፊ ብሬክ ላይ ነን። እኔ መሀል ላይ ወይም ደግሞ ከመጀመሪያም በፊት ኮፊ ነገር በውስጥ ይሰኛል ወይም ደግሞ ሞር ቡስት ያደርገኛል። እዚህ ጋር ደግሞ ካሜራማኔ እያለ ያለው እኔ ጂም ከመግባቴ ወይም ጂም ውስጥ ገብቼ ቡና ከጠጣው ሻወር በቃ ከዛ በኋላ በወስድ ይሻለኛል ጨርሻለሁ እያለ ነው። እኔ ደግሞ ያው ሚድል ላይ ወይም ደግሞ ሲጀምር በወስድ
በጣም ቡስት ያደርገኛል። ስለዚህ እስኪ የትኞቹ ታይፕ ኦፍ ሰው ናችሁ እናንተ? ላይክ መሀል ላይ አቁማችሁ ወይ መጀመሪያ ጠጥታችሁ መገቡ ሰዎች ናችሁ ወይስ እንደሱ ከጠጣችሁ በቃ ጂም ጨረሳችሁ ማለት ነው? እስኪ ንገሩኝ፣ አሳውቁኝ። ሰዎችን እንወስድና ገብተን ደግሞ የቀረን ሴቶች ምናምን ነገር እንሰራለን ማለት ነው። ሰብስክራይብ አድርጉ። እንደዚህ አይነት ነገር ላይ እንደውም ፎከስ አናደርግም። ጀስት ፎከስ የምናደርገው ትምህርት ላይ እና እናንተን እኛ የደረስንበት ቦታ ለማድረስ ፎከስ ስለምናደርግ በጣም ብዙ የሚገርም ኮንተንቶች እንሰራለን። ብዙ ነገሮች ፖስት ይደረጋሉ። ስለዛ ሰብስክራይብ አድርጋችሁ ጠብቁ ማለት ነው። ቅድም እንዳልኳችሁ አናውንስመንት አለኝ ብያችኋለሁ። አሁን ትራይሴፕስ እና ቸስት ጨርሻለሁ። በእምነት ጋር እንሂድና አስተዋውቃችኋለሁ። በዛውም ደግሞ ባይሴፕስ እየሰራ ስለሆነ እኔም አብሬ ባይሴፕስ እገባለሁ ማለት ነው። ስለዛ ኑ በምን ሰላም ነው? እንዴት ነሽ? አለሁልሽ። እስኪ ቅድም አናውንስ አደርጋለሁ ብያችሁ ነበርና ባለፈው ያወራንበት ነገር አለ ላይክ አፕሩቭ አድርጌዋለሁ እና እስኪ ራስን አስታውቅና ከዛ ወደዛ እንሄዳለን። በእምነት እባላለሁ። 21 ዓመቴ ነው። ፎሬክስ ትሬዲንግ ከጀመርኩኝ 6 ወር ሆኖኛል። መማር ከጀመርኩ ዴሞ አካውንት ነው ትሬድ እያደረኩ የነበረው። ሪድ አድርጌ አላውቅም እና ቴንክ ዩ በጣም የቅድሙን አፕሩቭ ስላደረከው ላይክ ሜንቶሪ እንድትሆን ፈቃደኛ ስለሆን ለዚህ ቻንስ አመሰግናለሁ በጣም። ያሰብኩት ምንድነው በእምነት ያው እንዳላችሁ 6 ወር ትሬድ ያደርገዋል። ዴሞ ነበር አካውንት ትሬድ እያደረገ የነበረው። ባለፈው አውርተናል። ሀሳቤ ምንድነው ቤዚክ ነገር አለህ ብዬ አስባለሁ። አድቫንስድ ወይ ሜንቶርሺፕ ክላስ የምሰጥክ ማለት ነው። እሱን ክላስ ሰጠው እንደ ሌሎቻችሁ አለ የምሰጠው ወይም ደግሞ ከዚህ በፊት ሳደርገው እንደነበረው ሳይሆን በአንድ ወር ውስጥ ጀስት ስትራቴጂውን ብቻ ማስረዳት ይሆናል። ወይም ስትራቴጂ ላይ የምጠቀማቸውን ኮንሰፕቶች ብቻ አስረድቼ ከዛ እሱ ትሬድ ያደርግበታል ማለት ነው። ስለዛ ትልቅ ለውጥ ያለን ብዬ አስባለሁ። ኤክስፐሪመንትም ነው። ላይክ አንድ ወሩን አይተነው ካልተሳካ ወይም ደግሞ ያሰብኩት ስትራቴጂ ካልተሳካ በስትክክል ደግሞ ሜንቶርሺፕ ትወስዳለህ ማለት ነው። ስለዛ ዌልካም አባቴ። እሺ አባቴ። እሺ ምን እየሰራሽ ነው? አሁን የጀመርኩት ቀጣይ ወዛ ፕሪቸር አብረን ስራ ባይ ኮን ቀረኝ። እሺ አባቴ። እሺ እኔ የምልሽ በምን ስንት ጊዜ ሆነሽ ጂም ከጀመርሽ? እዚህ 2 ወር ነው። 2 ወር ላይ ምን ተማርክ? ላይ ትሬድ እና ጂም የሚያገናኘው ነገር ምን ተማርክ? እኔ ተምራለሁ ብዬ የማስበው ዋናው ነገር ላይክ ጂም እና ትሬዲንግን ማገናኘበት ዲሲፕሊን። ላይክ ጂም ስትመጣ ላይክ ሰዓትን ጠብቀህ ወርክአውት ፕላንን ተከትለህ እያንዳንዱን ሬፕ ፎከስ እያደረግ ስትሰራ ዲሲፕሊን። ትሬዲንግ ላይም ዘ ሴም ቲንግ ነው። ቻርት ላይ ስትገባ ለምሳሌ ኒውስ ሲኖር ትሬድ አለማድረግ ምናምን ሴትአፕህንም ካልወጣልህ ጀስት ቱ ዌይት ኦን ዘ ቻርት ላይ ይሄ ፎርም ኦፍ ፊር ኦፍ ሚሲንግ አውት እንዳይኖርብህ አክት እንዳታረግ ላይክ በቃ የእኔ ስትራቴጂ ነው ብለህ በምታምነው እንትን ትሬድ ማድረግ እሱም ዲሲፕሊን። ሁለቱ ስፔሻሊ ጂም ከገባው በኋላ በጣም ኢምፕሩቭ አድርጌያለሁ። ይሄ አስፔክት ላይ የትሬዲንግ ጆርኒ ላይ በጣም ኢምፕሩቭ አድርጌያለሁ ብዬ አስባለሁ። ትሬነር አለ ጂም ውስጥ እዚህ አለ? አዎ ትሬነሮች አሉ። እኔ አክቹዋሊ ስገባ እንዲያውም በዚህ
አጋጣሚ የሚነግር ኤግዛምፕል የመጀመሪያ ቀን ስገባ አላገኘኋቸው ነበር ትሬነሮቹ። ምን እንደሰራው ራሱ አላውቅም። በቃ መጥቼ ትሬድሚል ላይ ሮጥኩኝ ምናምን እንዲያልበኝ። ከዛ በኋላ በቃ እንዲህ ማሽን ሌግ የቸስት ምናምን ዝም ብሎ ሁሉንም ከዛ አልቦኝ ሰርች አልብዬ እንደወጣ ማለት። በቀጣይ ቀን ስመጣ ግን ትሬነሩን አገኘሁት። አሼ ይባላል እሱ። በቃ ላይ ፎርሜን ምናምን ወርክአውት ፕላን አንድ ላይ ያወጣን፣ የተለያዩ ኤክሰርሳይሶችን ምናምን አሳየኝ፣ የማላውቃቸውን ማሽኖች እንዳቃረገኝ ምናምን እና ላይክ ይሄንን 2 ወሩን በስነ ስርዓት እንድሰራ ያገዘኝ ብዬ ማሰብ ትሬነር በመኖሩ። እዚህ ጋር ጥያቄ ማለት ነው ላይክ አሁን ለምሳሌ ትሬነሮቹ ባይኖሩ አንተ ላይክ ቼንጅ አታይም ብለህ ታስባለህ? ላይክ ራስ ላይ ለውጥ አታይም ብለህ ታስባለህ? ለውጥ ያለው ግን ላይክ እዚህ ጋር ዋናው ጥያቄ ለውጡ ሳይሆን የሚፈጀው ታይም ላይክ በጣም ብዙ ጊዜ ይፈጅብኛል ብዬ አምናለሁ። ምክንያቱም ላይክ ምንም እንደምትሰራ ካላወቅ የት እንደምትሄድ ካላወቅ ላይክ ዝም ብለህ ነው የምትጓዘው። ኦብቪየስሊ እዚህ እየመጣሁ በየቀኑ በሰራው ቁጥር ሰው የሚሰራውንም እያየው ከአጠገብ የሚሰሩ ሰዎች እያየው ልለምድ እችላለሁ። ግን ጊዜ ይፈጃል በጣም ላይክ እኔ ራሴ ላይ ለውጥ ለማየት it takes a lot of time። ሶ ፖይንት አሁን ሌላ ማንሳት የምፈልገው ነገር ምንድነው ላይክ አንተ እንዳልከው ትሬን ላይም ይገናኛል፣ ሲሚላሪቲ ያለው። ለምሳሌ አንተ አሁን እነዚህ ሰዎች ጠቅመዋል አለ ትሬን በማድረግ ላይክ ፎርም አስተካክለው ይሄን ነገሮች ዩቲዩብ ላይ ገብተህ ማየት ይችል ነበረ። ከጎን ያሉ ሰዎች ጓደኞች ሊያገዙ ይችሉ ነበር አለ። ሶ ፖይንት የምንለው ትሬን ላይም ስንመጣ ሜንቶር የሚያስፈልግ ምን ሲሆን ነው ታይሙን ማሳጠር ስትፈልግ። ለምንድን ነው ላይክ በ6 ወርና በ1 ዓመት ቼንጅ ማየት ይችላል? ለምን በራስህ ተምረህ 5 ዓመት ፈጅብሃል ነው። ግን ማወቅ ያለበት ነገር በራስህ ብትማር ትሬድን ሰክሰስፉል መሆን አይቀርም። ያንተ ላይክ ታይም ለመስጠትና ያንተ ዴዲኬሽን ያንተ ኔቨር ጊቪንግ አፕ ነው ላይክ ኤቭሪቲንግ የሚወስነው ማለት ነው። ገብቶሃል ሀሳቤ? ሶ እዚህ ጋር መጠየቅ የምፈልገው ነገር ምንድነው ለምሳሌ አንተ ጂም ትሬነሮቹ አሉ አለ ምን ያሳዩክ ፎርም አሳይተዋል፣ ዳይትን ሜቢ ነገረዋል፣ እንደዚህ አድርግ እንደዚህ አታርግ ብለዋል። ግን መተው ላይክ ኤቭሪ ታይም ላይክ ፕራክቲስ የሚያደርጉት እነሱ ናቸው አይደሉም አለ። ማን ነው? አንተ ነህ። ዳይትን ይነግረዋል እንጂ እነሱ አይበሉልህም። ማን ነው ይበላው? አንተ ነህ። ገብቶሃል አለ። ሶ ትሬን ላይም ሲመጣ ማወቅ ያለብህ ነገር ላይክ ራስን ፕራክቲስ የምታደርገው ሜንቶር ሊያደርግልህ የሚችለው ሲስተሙንና ኮንሰፕቶችን ሊነግርህ ይችላል፣ ጋይድ ያደርግሃል እንጂ መጥቶ አይሰራልህም ስራው። ገብቶሃል ሀሳቤ? ሶ ምንድነው አንተ ላይክ አሁን ባወራን ነገር ውስጥ ምን ላይክ ወስደሃል? እስኪ ምን አይዲያ ላይ ተገንዝበው? ላይክ አይ አግሪ አንተ እንዳልከው ነው። ላይክ ትሬነሩ ኦብቪየስሊ ሁሌ አሁን እንዲያውም በቃ ሰላም ብየው እገባለሁ ራሴ ነኝ የሚሰራው። ምንድነው ቼክ የሚያደርገው እየመጣ ፕሮግረሴን ኪሎ ስጨምር ምናምን ፎርሜን ምናምን እየመጣና ነው ዜድ ያሳየኝ ይችላል። እንትን አይለኝም። ላይክ አንተ እንዳልከው አሁን የተረዳሁት ምንድነው ላይክ ትሬዲንግ ላይም እንደዚህ ነው። ሶ አሁን ያልከው ፖይንቶች ትክክል ነህ። ትሬድ ላይ ደስ የሚለው አትሊስት ሎት ሳይዝ ግባ ምናምን የሚባሉ ነገሮች ሊሰጥ ይችላል። ግን ደግሞ ለምሳሌ ዩሮኤስዲ ላይ ለ5 ወር ምናምን ባክቴስት አድርግ ብልህ ባክቴስት እንዴት ማድረግ እንደምችል እንዴት ጆርናል እንደምታደርግ ምን ስትራቴጂ ምን ኮንሰፕት መጠቀም እንዳለብህ እነግርሃለሁ። ግን መጥቼ ባክቴስት አላደርግልህም። ገብቷል ፖይንቴ? ትሬድ ያደርግ ለምሳሌ የዚህን ሳምንት ኤው እስኪ ላይክ ምን ይፈጠራል ይሄን መስመር አስብር ምናምን ብዬ አሰማመሩንና ነገሮችን አስረዳሃለሁ። ግን መጥቼ አላሰምርም። ገብቷል? ግን አሁን የኛ ጋር ደስ የሚለው አሁን እኛም ይዘን የምንመጣው ነገር ላይ ደስ የሚለው ፓርት ምንድነው አትሊስት ኢንትሪያችን ምናምን ነገር ከኛ ጋር ልገባ ትችላል። ገብቷል? ግን ይሄ እንደ ሌሎቹ ላይክ ሲግናል ምናምን ሳይሆን ላይቭ አብረን ትሬድ እናደርግ እንችላለን። ሶ በዚህ አጋጣሚ ነገር ምንድነው ሴሚናር እያዘጋጀን ነው። በኢትዮጵያ መጀመሪያ ነው። ላይክ ከዚህ በፊት ሴሚናር ተዘጋጅቶ አይታወቅም ኢትዮጵያ ውስጥ። ሶ ሴሚናሩ ምንድነው ፎከስ የሚያደርገው የሚለው ፓርት ላይ ስንመጣ ፎከሳችን በጣም ላይክ ጥራት ያላቸው ኳሊቲ ነው የምንፈልገው፣ ኳንቲቲ ያለው። ፖይንት ምንድነው ጎበዝ ትሬደሮችን ክሬት ማድረግ እንፈልጋለን። ቱ ቢ ኦነስት እዚህ ማርኬት ላይ ነኝ 2 ዓመት 3 ዓመት በኋላ ነው እወጣለሁ ማስተማር ነው የሚባለው ነገር ላይ ማለት ነው። ሶ ፖይንት ምንድነው አትሊስት በዛ ባለኝ ታይም ውስጥ እኔ የሚመሳስሉ 1000 ሰው ክሬት ካረኩ በቃ በቂ ነው። ሶ ሴሚናሩ የሚሆነው ሴፕቴምበር 18 ነው። ተጋብዛል። በዚህ አጋጣሚ 2500 ነው ላይክ ስሎት ያለን ቦታ ያለን። ከ2500 ግን 10% ብቻ የምንቀበለው which means ወደ 250 ሰው ብቻ የምንቀበለው። ኤቭሪቲንግ ፎር ፍሪ ነው። ኢንትራንስ ፍሪ ነው። ሌላም የምናደርጋቸው ነገሮች ፍሪ ናቸው። ያን ሴሚናር ስትመጣ 50 ሺህ ብር ቅናሽ አለ ለሜንቶርሺፕ። ሜንቶርሺፕ ያለው ዋጋ አለ፣ ከሱ ላይ 50 ሺህ ብር ይቀንስልሃል። 3 ወር ፍሪ ሲግናል አለ። 3 ወር ፍሪ ላይቭ ትሬዲንግ ከኔ ጋር ታደርጋለህ። which means ሴሽን ሲደርስ ወይም ኒውዮርክ ሴሽን ላይ ትሬድ የምናደርገው እሱ ሴሽን ላይ አብረን ትሬድ እናደርጋለን ማለት ነው። እኔ እናንተ አብረን ሌላም ጆይን የሚያደርጉንም ሰዎች አብረው ማለት ነው። ከዛ ውጪ ሪኳየርመንቱ ምንድነው? አንደኛ ፎሎ ማድረግ ነው እኛን ኦብቪየስሊ። ከዛ ሁለተኛ ደግሞ ምንድነው ብሮከር አለ፣ የኛ ፓርትነር የሆነ ብሮከር አለ። ከሱ ጋር ብር ዲፖዚት ማድረግ ነው። ዲፖዚት ሲባል ላይክ ትልቅ አማውንት ምናምን አለ። ከሎ ላይክ ከዝቅተኛ ከ$10 ጀምሮ ይችላል እስከ ኢንፊኒት ላይክ እንደፈለግ ድረስ ማድረግ ትችላለህ። ግን ፖይንቱ ምንድነው ብሮከሩ ይዘው የመጣው እድል አለ። ላይክ $100 በላይ ዲፖዚት ካረክ ወይም $100 ዲፖዚት ካረክ 30% ቦነስ አለ።
ገብቷል። ሶ ያ 30% ቦነስ እንዴት ይጠቅማል? የዛን ቀን ስንመጣ ትሬድ እናደርጋለን አብረን የሴሚናሩ ቀን ማለት ነው። ሶ ትሬድ ስናደርግ ከራስ ብር አለ የሚቀነስብህ ሉዝ ብታደርግ ራሱ ብሮከሩ ከሚሰጠው ሌቨሬጅ ወይም ከ30% የሚቀነስብህ። ሶ ኤቭሪቲንግ ፎር ፍሪ ነው። ይዘህ የመጣውን ብር ይዘህ መመለስ ትችላለህ። ፕላስ ወጪዎች አሉኝ የምንወጣው ወጪ። ስለዛ በጣም ትልቅ ሴሚናር ነው። ከዚህ በኋላ ፎሎ አፕ እናደርጋለን። አዲስ አበባ የተለያዩ ክልሎች ላይም እናደርጋለን። ስለዛ እዛ ላይ እንገናኛለን ማለት ነው። ያንተ ኢንትራክሽን ከዚህ ቀን ጀምሮ በቃ ጀምሯል ማለት ነው። ትምህርት እናደርጋለን፣ እንማራለን ምናምን ለእነሱ ዶክመንት እናደርጋለን ማለት ነው። ምንድን ነው የታየሽ? እስኪ ላይክ እስኪ ፊድባክ። በጣም ደስ ያለኝ ማለት ቴንክ ዩ በዚህ አጋጣሚ ላይክ ይህንን ቻንስ ስለሰጠኝ እርግጠኛ ነኝ ላይክ እኔ ብቻ ሳይሆን የወጣቱ ኢንቴንሽን ነው ላይክ ትሬዲንግ ላይ ያለ ትሬዲንግ ኢንቫይሮንመንት ላይ ያለ ሰው ላይክ እናንተ ፕሮፊታብል የሆነ ትሬደር ሜንቶር እንዲሆን ይፈልጋል። ስፔሻሊ ሴሚናሩ መዘጋጀቱ ደግሞ አይ ቲንክ በጣም ትልቅ እድል ይፈጥራል ብዬ አስባለሁ። አንተ ያልከው ሶ በጣም ቢግ ቻንስ ነው። ዶንት ሚስ አውት። ሶ ቴንክ ዩ ጆዚ። ሴሚናር ላይ ለመሳተፍ ሰምታችሁታል። ሰብስክራይብ አድርጉ፣ ፎሎ አድርጉት። ቴንክ ዩ ማን። ኢንስታግራም ላይ እና ስፔሻሊ ዩቲዩብ ላይ በሚገርሙ ኮንተንቶች እየመጣ ነው። ስለዛ ፎሎ አፕ አድርጉ። ላይክ እንዳያመልጣችሁ ሰብስክራይብ አድርጉ፣ ፎሎ አድርጉ ማለት ነው። ዛሬ ምንም አይነት ኢንትሪ የመግባት አልወሰንኩም። ማርኬቱም እያየሁት አልነበረም ቀን ሙሉ። እሱም የሆነበት ምክንያት ምን መሰለህ? ዛሬ ኒውስ የለም፣ ላይክ ሜጀር ኒውስ የለም ጭራሽ። ግን ከጠዋት ከለንደን ሴሽን ጀምሮ ሁለቱ ማርኬት ድሮፕ እያደረጉ which means ቤዝድ ኦን ሊኩዊዲቲ ምናምን ነገር ቀን ሙሉ ሙቭ ከሚያደርገው ሙቭመንት ጠዋት ወደ ይጨርሷል ማለት ነው። ከሰዓት ሙቭ ያደርጋል፣ ድራይ ነው ማርኬቱ። ሶ ወይ እሱ ነው የሚሆነው ወይ ደግሞ ሪቨርሳል ነው ትሬድ የምናደርገው ማለት ነው። እኔ ደግሞ ሪቨርሳል ትሬድ ማድረግ አልወድም። ከትሬንዱ ጋር ላይክ ትሬድ ማድረግ ሞድ እና ላይክ እንደምታየው ዛሬ ለንደን ላይ በቃ ሙቭን ለንደን ላይ ጨርሷል። ላይክ ምንም አይነት ማርኬት ኒውስ ሳይኖር ሜጀር ኒውስ ሳይኖር ጠዋት ለንደን ሴሽን ላይ አይተዋል። ላይክ እንደ ኒውስ ነው የወረደው። which means ዛሬ ጠዋት የወሰንኩት ውሳኔ ምንድነው? ዛሬ ማርኬት ላይ አይ ቲንክ ዩኤስ ዶላር ስትሮንግ እየሆነ ነው። ፔሮችን ፎሬክስ ጋር ከሄድን ካየ ነው። ለምሳሌ ዩኤስዲ ብንከፍት ዩኤስዲ ካያችሁት ከጠዋት ጀምሮ ኃይለኛ ሙቭ አሳይቶናል። ስፔሻሊ ጂቢፒኤስዲ በጣም ትልቅ ሙቭ ነው ያደረገው አይተዋል። ሶ ዛሬ እንደዚህ ሙቭ አድርጎ ዛሬ ትሬድ ማድረግ አሪፍ ነገር አይደለም። ኢቨን ነገ ትሬድ ማድረግ አሪፍ አይደለም። ሜቢ ፖዚሽን ከፈለኩ ራሱ ከነገ ወዲያ ነው የምፈልገው። ምክንያቱም ዛሬ ማርኬት ኤክስፓንድ ያደርጋል፣ ነገ አክዩሙሌት ያደርጋል፣ ከነገ ወዲያ ሜቢ ተመልሶ ዲስትሪቢዩት ሊያደርግ ይችላል። ሶ እሱ ሙቭ ነው የምጠብቀው እንጂ ማርኬት ስታክ እያደረገ አብሬው ስታክ አያደርግም። ገብቶሃል መሰለኝ። ዛሬ ምንም በቃ ፈታ በሉ ተብለናል። ፈታ የምንለው ምንም አይነት እንቅስቃሴ የለም። እረፉ ተብለን ነው ገባሽ። ስለዛ ምንም ነገር አናደርግም ማለት ነው። ሶ በሚ ጥሬ ስጋ በልቶ ያውቃል ግን አይወድም። ያው ላይክ እኔ ደግሞ በጣም የምወደው ሶ ትበላለህ። ከዚህ በኋላ መብላት አይቀርም ማለት ነው። ከሚጋግቦም መብላት አይቀርም። ስለዛ ትቁረጥልሽና አባት ይኸው የቤቱ በጣም ቤስት ስጋ በለው። ማርብል ነው፣ ኤቭሪቲንግ ፒስ ነው። ጥመሹ ደሳሳ አይተኛኝም በጣም እንደዛ ነው። ከምር ቀልድ ነው አይደል? ወሳኝ ቢሆን በመጀመሪያ ፒያዮቲ ጥሬ ነው ጋብዝሽ የፈለግሽበት የፈለግበት እዚህ በቃ እዚህ ይደገማል። አሌክስ ጋር በመጀመሪያ ፒያዮቲ ማርክ ማይ ወርድስ